ሰላም ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? እንግዲህ ሳምንታዊ ወደ ሆነው አናሊሲሳችን ተመልሰናል። እንግዲህ ሳምንቱ ምን ሊመስል ይችላል የሚለውን ነገር እንመለከታለን ማለት ነው። አብራችሁኝ ቆዩ። እንግዲህ የምንጀምረው አናሊሲሳችን የምንጀምረው ከስሪ መንዝ ቻርት ላይ ነው የሚሆነው ማለት ነው። እንግዲህ ከስሪ መንዝ ቻርት ላይ ደጋግሜ እለዋለሁ ምክንያቱም ከትልቅ ወደ ታች ከትልቅ ታይም ፍሬም ወደ ትንሽ ታይም ፍሬም እየተመለስን ማየት ስላለብን ማለት ነው። ምክንያቱም በየሰዓቱ ምን እየተፈጠረ ነው፣ ምን አይነት ነገር ሀፕን እያደረገ ነው የሚለውን ነገር አንደርስታንድ እንድናደርግ ስለሚረዳ ነው ማለት ነው። እዚህ ጋር እንግዲህ የስሪ መንዝ ቻርት እዚህ ጋር አንድ ሲኩዌንስ ጨርሶ ነበር። ከዛ ማዘር ሲኩዌንስ ክሬት አድርጓል። ከዚህኛው ቢ ከዚህ ፖይንት ካደረኩበት ከዚህ ቢ ደግሞ የሚነሳ ሲኩዌንስም አለ ማለት ነው። እሱንም እንደ አንድ ሲኩዌንስ አድርገን እንይዘዋለን። ከዛ እዚህ ጋር ሲ ሁለት ሲ ሌቭሎች ኦቨርላፕ ያደርጋሉ ማለት ነው። ታዲያ እንግዲህ አንደኛው ሪቨርሳል ፖይንት ተች አድርጓል ማለት ነው። ላይክ ከቢ የሚነሳው ሲኩዌንስ ሪቨርሳል ፖይንት ተች አድርጓል እና ሙቭመንቱም ከሱ የመጣ ነው ልንለው እንችላለን ማለት ነው። እዚህ አካባቢ ላይ ያለ ሪቨርሳል ስላለ ማለት ነው። ታዲያ ከሱ በኋላ እንግዲህ መንዝሊ ላይ እንገባለን ማለት ነው። መንዝሊ ላይ ስንገባ ማስተዋል ያለብን ነገር ቻርቱ ራሱ ምንድን እየሆነ ነው ያለው ማለት ነው። መንዝ ላይ ይሄ አሁን ያለንበት ሲቹዌሽን የመንዝ ኢንድ ወይንም ደግሞ ላይክ የወሩ መዝጊያ ቀን ስለሆነ ምንድን ሊሆን ይችላል ማለት ነው። ከፍተኛ የሆነ ሙቭመንት እናያለን። ይሄን ሁለት ቀን ብዬ አስባለሁ ማለት ነው። ሰኞና ማክሰኞ ከፍተኛ የሆነ ሙቭመንት እና ፈጣን የሆነ ሙቭመንት የምናይበት ቀን ሊሆን ይችላል። ስለዚህ በጣም ጥንቃቄ ይፈልጋል ትሬድ በምታደርጉበት ሰዓት። መንዝሊ ላይ እንደምንመለከተው እንግዲህ ሪቨርሳል ፖይንት ላይ ነው ምንድነው ተች እያደረገ የሚመልሰው ማለት ነው። ያው ሃየር ታይም ፍሬም ስለሆነ እንትን ይፈልጋል እዚህ ጋር በጣም ጥንቃቄ ይፈልጋል ማለት ነው። ያው መንዝሊ ላይ ትሬድ ኤክስኪዩት ማድረግ ትንሽ ይከብዳል። ላይክ መንዝሊ ቻርትን ብቻ ተመልክቶ እንደማለት ነው። ከዛ ውጭ ግን እንደ ኮንፈርሜሽን ያገለግለናል እና ጥሩ እይታም ጥሩ ኢንሳይትም ይሰጠናል ብዬ አምናለሁ ማለት ነው። ታዲያ ወደ ዊክሊ ስንገባ እንግዲህ ዊክሊ ላይ ሲኩዌንሶቹን ጨርሷል። ሲኩዌንስ ጨርሷል፣ ግን ዊክሊ ላይ አክቲቭ የሆነ ምንድን የለንም ማለት ነው። ሲኩዌንስ የለንም ማለት ነው። አክቲቬሽን ይፈልጋል፣ ቦት ሳይድ አክቲቬሽን ይፈልጋል። ከዛ ወደ ዴይሊ እንወርዳለን። ዴይሊ ላይ ያለውን ሲቹዌሽን እንመለከታለን። ከዚህ በፊትም ተመልክተናል። አክቹዋሊ ምንድን አድርጓል ማለት ነው። ሁለት ነገሮችን እንጠብቃለን። አንደኛ ኤቢሲ ሰጥቶ ከዛ ደብሊሲኤል ሰጥቶ እዚህ ጋር አክቲቬሽን እንጠብቅ ነበር። አክቲቬሽን አልሰጠንም። ይሄንኛው እንግዲህ አፕትሬንድ ቻናል ሰርቶ ነበረ። ምንድን አድርጎታል ማለት ነው። ቱ ዘ ዳውን ሳይድ ብሬክ አድርጎታል ማለት ነው። ስለዚህ ወደ ታች ሙቭመንቶቹን ነው ኮንፊርም እያደረገልን ያለ ነው፣ ወይም ደግሞ እንደዚህ አይነት ሙቭመንት ነው እያሳየን ያለ ነው። ስለዚህ ጥንቃቄ እንድታደርጉ ደጋግሜ ተናግሬያለሁ። አሁንም እሱን ደግመዋለሁ ማለት ነው። ከዚህ በመቀጠል እንግዲህ ወደ ፎር አወር ቻርት ሲኩዌንሶቻችን እንወርዳለን ማለት ነው። ፎር አወር ላይ ምን አይነት ሲኩዌንሶች አሉ፣ ምን አይነት ነገር ሀፕን እያደረገ ነው የሚለውን ነገር እንመለከታለን ማለት ነው። ፎር አወር ላይ እንግዲህ አንድ ሲኩዌንስ ወደ ላይ አፕትሬንድ ከደብሊሲኤል የተነሳ ጨርሶ ነበረ። እዚህ ጋር ነው የጨረሰው። አክቹዋሊ ይሄንኛው እንዳልነካ እንዳልነበረ አሳይቻችሁ ነበረ በባለፈው አናሊሲስ። እዚህ ጋር 38 ነክቶ አክቲቬት አድርጎት ነበረ። ነገር ግን ተመልሶም እንደሆኗል ማለት ነው፣ ዲአክቲቬት ሆኗል። ተርን ያደረገበት ፖይንትን ራሱ ብንመለከተው የማርኬት ሪቨርሳል ፖይንት ላይ ነው ምንድን ያደረገው ማለት ነው፣ ተርን ያደረገ የነበረው ሪቨርሳል ፖይንት ብለን ከምንጠቅሳቸው መካከል አንደኛው ይህንኛው ሪቨርሳል ፖይንት ነው። አክቲቬት ካደረገ በኋላ ከዚህ ፖይንት ላይ ሲመለስ ብዙ ጊዜ ቢን ስዊፕ የማድረግ ወይም ደግሞ የመጣስ ባህሪ ያለው ማለት ነው። ስለዚህ ምንድን አድርጓል ማለት ነው፣ ቢ ተጥሷል ማለት ነው። ታዲያ ይሄን ካደረገ በኋላ ከላይ ወደ ታች የጀመራቸው ሲኩዌንሶች ነበሩት ማለት ነው። በዋነኛነት የጀመረው ሲኩዌንስ የነበረው ይሄ በጥቁሩ የጀመረው ሲኩዌንስ ነበረ። 38% ነክቶ ነበረ የመጣው 3400 ላይ እሱን ምንድን አድርጎታል ማለት ነው። አሁን
አቺቭ አድርጎታል ማለት ነው። እሱን አቺቭ አድርጎታል። በውስጥ የነበሩ ሲኮንሶችንም የተቀጣጠሉ ሲኮንሶችን ጨርሷል። ሲኮንስ የምንወስደው ይሄንኛው ነው ለጊዜው። ስለዚህ እሱን ምንድን አድርጓል ማለት ነው? ፉልፊል አድርጓል ወይም ደግሞ ጨርሷል። ግን ሌሎች ሲኮንሶች አሉት። ከቢ የሚነሱ ሲኮንሶች ምንድን አድርጓል ማለት ነው? አክቲቭ አድርጓል። ግን የማዘር ሲኮንሱ ታች ስለተደረገ ሊመጣም ላይመጣም ይችላል ብለን ነው ኤክስፔክት የምናደርገው ማለት ነው። ስለዚህ እሱን ግምት ውስጥ ማስገባት ይፈልጋል። አሁን እዚህ ጋር ማስተዋል ያለብን ነገር ሲኮንሶቹ በሁለቱም በኩል ምንም አይነት አክቲቬሽን የላቸውም። የሃየር ታይም ፍሬም አክቲቬሽን የላቸውም። ይሄ ማለት የሃየር ታይም ፍሬም አክቲቬሽን የለውም ማለት ትሬድ ኤክስኪዩት ለማድረግ የሚያስቸግሩ ፖይንቶች አሉት ማለት ነው። ነገር ግን እነሱም ቢሆኑ እዚህ ጋር ትናንሽ ሲኮንሶችን እየጠበቅን በትናንሽ ታይም ፍሬሞች ሲኮንሶችን እየጠበቅን ምን ማድረግ እንችላለን ማለት ነው? ትሬዶችን ኤክስኪዩት ማድረግ እንችላለን። ሌሎች ኮንፈርሜሽኖችን ተጠቅመን ደግሞ ትሬዶችንም ምንድን ማድረግ እንችላለን ማለት ነው? ኤክስኪዩት ማድረግ እንችላለን ማለት ነው። ራይት ነው ላይክ ማርኬት እንደከፈተ ፖይንት ነበረን፣ በጣም አክቲቭ የሆነ ፖይንት ቮሊዩም ኤሪያ ነበረን። እንግዲህ ከቮሊዩም ኤሪያ ላይ የወሰድነው ትሬድ ቆንጆ ሙቭመንት ነበረው ማለት ነው። እንደዚህ አይነት ኮንፈርሜሽኖች ሲኖሩ ትሬድ ኤክስኪዩት እናደርጋለን። ካልሆነ ግን በጣም በጥንቃቄ መከታተሉ ሞር የተመረጠ ነው ማለት ነው። ስለዚህ ሁልጊዜም ቢሆን ቤስት የሆነ ኮንፈርሜሽን ካለ ትሬድ ኤክስኪዩት ማድረግ እንችላለን። ስለዚህ ኮንፈርሜሽን ላይ ፎከስ ማድረግ ይፈልጋል ማለት ነው። ሲኮንሱን አቅጣጫውን ካወቅ ነው ወዴት እንደሚሄድ ከተገነዘብን በኋላ ትሬድን ኤክስኪዩት ለማድረግ ምንድን ይፈልጋል ማለት ነው? ኮንፈርሜሽን ይፈልጋል ማለት ነው። ራይት ነው እዚህ ጋር እንደምታዩ ሲ ሌቭል ወይም ታርጌቱን ሪች ካደረገ በኋላ ሲኮንስ እንፈልጋለን ማለት ነው። ድጋሚ ትሬድ ኤክስኪዩት ለማድረግ ሲኮንስ እንፈልጋለን። ስለዚህ እሱን ሲኮንስ ጠብቀን ደግሞ ትሬድ ኤክስኪዩት የምናደርግ እና በመሀል ደግሞ ምንድን ላይ ግሩፕ ላይ አፕዴት የምንደራረግ ይሆናል። ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ወይም ደግሞ ቴሌግራም ላይ ልታስቀምጡልኝ ትችላላችሁ። ማርኬቱን በጣም በጥንቃቄ ምክንያቱም የወር መዝጊያ እና አዲስ ወር ደግሞ መጀመሪያ ሰዓት ስለሆነ በጣም በጥንቃቄ ትሬድ እንድታደርጉ ተመክራችኋለሁ። የሃየር ታይም ፍሬም ሲኩዌንስ አክቲቬት ስላልሆነ ፒውር ዳይሬክሽኑ እንዲህ ነው ለማለት እንቸገራለን። ግን የስሞለር ታይም ፍሬም ሲኩዌንሶች ደግሞ በየሰዓቱ በየደቂቃው ይቀያየራሉ። ስለዚህ አሁን ባለው ሁኔታ የፎር አወር 45 ደቂቃ አንድ ሰዓት ሲኩዌንሶች በሙሉ ታርጌታቸውን ሪች አድርገዋል። ዋና ታርጌታቸውን ሪች አድርገዋል። ስለዚህ እሱን ታርጌታቸውን ሪች ስላደረጉ ትናንሽ ሲኩዌንሶችን እየጠበቅን ትሬድ የምናደርግ ይሆናል ማለት ነው። የ45 ደቂቃ የአንድ ሰዓት የ4 ሰዓት ሲኩዌንስ ደግሞ አክቲቭ ከሆነልን በኋላ ደግሞ አፕዴት የምናደርገው ይሆናል። አብራችሁን ስላላችሁ በጣም ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።